ሰላም ውድ የአዲስ ታይምስ ፕሮፐርቲ ቤተሰቦች፣ ዛሬ የምናየው የኮመን ኤሪያ፣ ኔት ኤሪያ እና ግሮስ ኤሪያ ዲፍረንስ ነው። ይህንም ማስረዳችሁ በምሳሌ ላስረዳችሁ እና እናንተ አፓርትመንት ቤት ስትገዙ 150 ካሬ ቤት ገዛን ስትሉ ምን ማለት እንደሆነ ላስረዳችሁ። 150 ካሬ ግሮስ ኤሪያ ይባላል። ግሮስ ኤሪያ ማለት ሁሉም አንድ ላይ ተደምሮ፣ ኔት ኤሪያ እና ኮመን ኤሪያ አንድ ላይ ተደምሮ ነው። ኔት ኤሪያ የምንለው ደግሞ ቤቱ ያረፈበት ይሆናል ማለት ነው። ቤቱ ያረፈበት ካሬ ይሆናል። ያም ማለት አሁን ለምሳሌ 150 ካሬ ስገዙ ቤቱ ያረፈበት 130 ካሬ ሊሆን ይችላል። እንደየሪል ስቴቱ እንደየአሚኒቲው ይለያያል። አሁን 130 ካሬ ቤቱ ያረፈበት ይሁንና ቀሪው 20 ካሬ ደግሞ ኮመን ኤሪያ ይሆናል። ኮመን ኤሪያ ማለት ምን ማለት ነው? ሊፍት፣ ደረጃ፣ ቴራስ እነዚህን ኮሪደርን ጭምር እነዚህ ኮመን ኤሪያ ላይ ይካተታሉ ማለት ነው። እነዚህ ምንድን ነው የሚሆኑት? በፐርሰንቴጅ ለእያንዳንዱ ነዋሪ ተከፋፍሎ ይደመራል ማለት ነው ኮመን ኤሪያ። ያም ማለት እናንተ የምትገዙት ኔት ኤሪያውንና ኮመን ኤሪያ አንድ ላይ ተጨምሮ ይሆናል። ያም ማለት ግሮስ ኤሪያ የሚነገራችሁ ይሆናል ማለት ነው። አሁን ላይ ደግሞ እኛ ቴምር ፕሮፐርቲስ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ከ900 ሺህ ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ለበለጠ መረጃና ቀጠሮ ለማስያዝ ታች ባለው ስልክ ቁጥር ይደውሉልን። መልካም ጊዜ